ጋዙ ሀብት እጅግ ግዙፍ ነው። ይህንን ሀብት ሙሉ ለሙሉ ለመጠቀምና የሀገርን ገጽታ ለመቀየር ቋሚ አስተማማኝና ከሁሉም በላይ ደግሞ ሉዓላዊ የሆነ የባህር በር ያስፈልጋል። ስለዚህ የራስ ወደብ ባለቤት መሆን በተለይም እንደ አሰብ ያለ ታሪካዊ መብታችንን ማስከበር አማራጭ ሳይሆን የዚህን የተፈጥሮ ጋዝ ሀብት ሙሉ አቅም ለማውጣት የሚያስችል ቁልፍ ቅድመ ሁኔታ ነው። የጋዙ መስመር መሰረዝ ለዚህ ቁልፍ ቅድመ ሁኔታ የሚከፈል የመጀመሪያው መስዋዕትነት ሊሆን ይችላል። ስለዚህ ውሳኔው ወደ ኋላ መመለስ ሳይሆን አቅጣጫን መቀየር ወይም የጥገኝነትን መንገድ ትቶ የሉዓላዊነትን መንገድ መምረጥ ነው ቢባል የተሻለ ይሆናል። ይህ ደግሞ ደፋርና አስተዋይ ውሳኔ ነው። ውሳኔው በእኛ ትውልድ ላይ ታላቅ ኃላፊነትን ይጭናል። የተፈጥሮ ጋዙ መሬት ውስጥ አለ፣ ሀብቱ በእጃችን ነው። ነገር ግን ይህንን ሀብት ከፍቶ የሀገርን ትንሣኤ የሚያመጣው ቁልፍ የባህር በር ወይም የወደብ ቁልፍ ነው። ኢትዮጵያ እንደ አንድ የነቃ ግዙፍ ሀገር የኃይል ስራቷን በህዳሴው ግድብ በጣጥሳለች። አሁን ደግሞ የንግድና የሎጂስቲክስ ስራቷን ለመበጠስ እየተንቀሳቀሰች ትገኛለች። ኢትዮጵያ ጋዟን ለገበያ ማቅረብ ጀመረች የሚለው ዜና ሚሊዮን ኢትዮጵያውያንን የማኩራቱን ያህል ሁሌም ውድቀቷን የሚመኙ ኃይሎችን ግን ወደ ከባድ መሪር ሐዘን መክተቱ አይቀሬ ጉዳይ ነው። ዋናው ቁም ነገር ፕሮጀክቱ በዝምታ መጠናቀቁ ነው። ይህ አዲስ እውነታ ታዲያ ከዚህ በፊት የነበረንን የወደብ ፍላጎት ወደ ፍጹም የተለየ ይበልጥ አስገዳጅ ወደሆነ ደረጃ ያሸጋግረዋል። ይሄውም የወደብ ባለቤትነት የህልውና ግዴታ መሆኑ። በእጃችን የገባው የተፈጥሮ ጋዝ የኢኮኖሚ ነፃነታችንን የምንገነባበት መሰረት ነው። ነገር ግን መሰረቱ የቱንም ያህል ጠንካራ ቢሆን ቤቱን የምንገነባው በራሳችን መሬት ላይ ካልሆነ ህንጻው ምንጊዜም ቢሆን የኛ አይሆንም። ይህንን ግዙፍ ሀብት ለዓለም ገበያ በማቅረብ በቢሊዮኖች የሚቆጠር ዶላር ለማግኘት አስተማማኝና ሉዓላዊ የሆነ የንግድ በር ያስፈልገናል። የሌላ ሀገር ወደብን መጠቀም የሀገራችንን የኢኮኖሚ ደም ስር በሌላ ሰው እጅ ማስቀመጥ ማለት ነው። ይህ በየዓመቱ ለኪራይና ለማስተላለፊያ ክፍያ በቢሊዮን የሚቆጠር ዶላር ከማፍሰስም በላይ የኢትዮጵያን የንግድ እንቅስቃሴ በጎረቤት ሀገር የፖለቲካ ፍላጎት ላይ ጥገኛ ያደርገዋል። የጋዙ ግኝት የፈጠረው አዲስ የኢኮኖሚ ጡንቻ ከዚህ የጥገኝነት አዙሪት ለመውጣት ታሪካዊ ዕድልና ግዴታን ይፈጥራል። ከኢኮኖሚው ባሻገር የደህንነት ስሌቱ ይበልጥ አስገዳጅ ነው። አንድ ሀገር የ50 ዓመት የኃይል ሀብቷን ስታገኝ በዚያው ልክ የአካባቢው ተቀናቃኞችና የዓለም ሀያላንን ስግብግብ ዓይን ትስባለች። ይህንን ትውልድ የሚሻገር ሀብት መጠበቅ የሀገር ደህንነት ዋነኛ ተልዕኮ ይሆናል። የሀብቱን መውጫ መስመር በሌላ ሀገር ግዛት ውስጥ ማድረግ ለዚህ ደህንነት ትልቅ ተጋላጭነትን ይፈጥራል። የሀገርን የኢኮኖሚ ህልውና ሙሉ በሙሉ ለማረጋገጥ የሀብቱ ምንጭ ወይም የጋዝ ጉድጓዱ እንዲሁም መውጫው ወይም ወደቡ በገዛ ሉዓላዊ ቁጥጥራችን ስር መሆን አለባቸው። ከሁሉም በላይ ግን ይህ የክብርና የታላቅነት ጥያቄ ነው። ኢትዮጵያ በታሪኳ በህዝቧ ብዛትና በአቅሟ ታላቅ ሀገር ናት። የ7 ትሪሊዮን ኪዩቢክ ጫማ ጋዝ ባለቤት መሆኗ ደግሞ ይህንን ታላቅነት በኢኮኖሚ ኃይል ያረጋግጥላታል። ታላላቅ ሀገራት የራሳቸውን ዕጣ ፈንታ በራሳቸው ይወስናሉ። የራሳቸው የንግድ በር፣ የራሳቸው የባህር ኃይል የሚንቀሳቀስበት የራሳቸው ሉዓላዊ ወደብ አላቸው። የተፈጥሮ ጋዙ ግኝት ለኢትዮጵያ ይህንን የታላቅነት ደረጃዋን የምታረጋግጥበትን ወርቃማ ዕድል ሰጥቷታል። ስለዚህ አዲሱ የኃይል ሀብት የቀይ ባህርን ጥያቄ ከህልም ወደ ዕቅድ፣ ከፍላጎት ወደ ፕሮጀክት፣ ከፖለቲካ ንግግር ወደ ኢኮኖሚያዊ አስፈላጊነት ለውጦታል። የዚህ ሁሉ ስሌት የመጨረሻ ውጤት አንድና አንድ ነው። ኢትዮጵያ የተፈጥሮ ጋዟን ለዓለም ገበያ በክብርና በሉዓላዊነት የምታቀርብበት ታሪካዊና ኢኮኖሚያዊ ፍትህን የሚያረጋግጥላት የራሷ የሆነ የባህር በር ወይም ወደብ ያስፈልጋታል። ያ በር ወይም ወደብ ደግሞ በታሪክ በጂኦግራፊና በስትራቴጂካዊ አመቺነት ሲታይ የአሰብ ወደብ ነው። ሰንደቅሽ ከፍ ይበል ይውለብለብ በሰማይ ሰላምሽ ይትረፍ ሰማዩ ግርማ የምድሩ በብት የጀትና የትበል